ቆንጆ አይደለሁኝም ብለሽ የምታስቢ ከሆነ ማለት ነው ስሚ ልንገርሽ፣ እምነትሽ መቀየር ፈልጋለሁ እኔ በዚህች ቪዲዮ ብቻ ቆንጆ አይደለሁኝም ምናምን የምትይው ነገር ማለት ባንዴ ነው ማጠፋው። እሺ ስሚ ልንገርሽ፣ አንድ ጥያቄ ብቻ ልጠይቅሽ፣ አንድ ጥያቄ። እቺ ፀሐይ ተመለከተች? ቁመቷ ስንት ነው? ስንት ሜትር ነች? እቺ ፀሐይ አፍንጫዋ ረጅም ነው ወይስ አጠር ያለ ነው? ፀጉሯስ ምን ይመስላል? ረጅም ነው ወይስ አጭር? ወፍራም ነች ወይስ ቀጭን? እቺ ፀሐይ አይደለች? ውበቷ የሚገለጸው በቁመት ነው? በፀጉሯ ነው? በግንባሯ ነው? በአፍንጫዋ ነው? እንዴት ነሽ? በአፍንጫዋ ነው? በምንዋ ነው? በምንም። ፀሐይ ነች። ውበቷ ደግሞ ትርጉም የለውም ነው የምልሽ። ትርጉም መሰጠት የማይችል ውበት ነው ያላት። ተፈጥሮ ትርጉም መሰጠት የማይችል ውበት ነው ያለው። አንቺ ግን ትርጉም አውጥተው ለክተው ራስሽን እንድጠይ ያደረጉሽ። አፍንጫሽ እንደዚህ ነው። አንዴ ወደዚህ ቀረብ በይ ልንገርሽ፣ ስሚ ልንገርሽ። እቺ ዓለም እቺ ፀሐይ ትርጉም የላትማ። ተፈጥሮ ነች። የእግዚአብሔር ስራ ነች፣ ውጤት ነች። በቃ አንቺም እንደዚህ እምነት ይዘሽ ማለት ነው ህይወትሽ መኖር ጀምሪ።